ኦሪት ዘዳግም ምዕራፍ 18 ቁጥር 18ን ታውቀዋለህ? እሺ አንድ ጊዜ እንመልከት እዚህ ጋር ከዚህን ጀመር። እዚህ ጋር ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ ይላል። ይህ እየተነገረ ያለው ለሙሴ ነው አይደለም? ከወንድሞቻቸው ከእስራኤላውያን ወንድሞች እንደ አንተ ያለ ነቢይ ያስነሳላቸዋለሁ ይላል። እንግዲህ ቃል በቃል አምላክ አላህ ስብሐነ ወተዓላ እንደ ሙሴ ያለ ነቢይ ነው ሙሐመድ ብሎ ይነግረናል በቁርአን ላይ ገብቷል። ከዚያ በኋላ ወደዚህ እዚህ ጋር የተገለጸው ባህሪያቶች ማንን ይመስላሉ፣ ማንን ይተካሉ ወደሚለው እንመጣለን። አላህ ቃል በቃል በቁርአን ላይ ምን እንዳለን አሳያችሁ። እንደ ሙሴ ያለ ነቢይ ነው ብሎ ይገልጻቸዋል። ኢና አርሰልና ኢለይኩም ረሱለን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዓውነ ረሱላ ይላል። እነሆ እኔ ወደ